አጋጣሚ አይደለም መትረፌ መዳኔ የጌታ ታምር ነው። ኧረ ይገርማል ሞት እንቅልፍ ሆነልኝ ጭንቀቴ ቀለለ የረዳኝ ጌታ ነው ውዴ የተከተለ። መቼም መርሳት የሌለባችሁ አንድ እውነት በቀን 24 ሰዓት በሳምንት 7 ቀን ሲሰማንም ሳይሰማንም እግዚአብሔር መልካም ብቻ ነው። መልካምነቱ ደግሞ ባህሪው ሳይሆን ማንነቱ ስለሆነ ነው። ባይገባንም ቅሉ አንድ እግዚአብሔር መልካም ነው ብለን ዘምረናል። መልስ እንዴት ቃላችን እናጥፈዋለን? በመፈጠር እኮራለሁ። ኃጢአተኛ ሰው ነኝ። ይቅር እንዲለኝ እተጋለሁ። የምቻለኝን አደርጋለሁ፣ እሞክራለሁ። እኔ እንደራሴ ሳስብ በእኔ ዕውቀት አይደለም እዚህ ጋር የደረስኩት። እግዚአብሔር ከፊቴ ሁሉን ነገር ያመቻችልኛል። በቃ ይገርመኛል። ይቅር ባይ፣ ጠባቂ፣ ታጋሽ፣ እድል ሰጪ አምላክ አለን። በዚህ ሁላ ችግር ማለት በስማ እሱን ያልተረዱ ሰዎች ያሳዝኑኛል። መልካም የሚሰራ ሰው አይታይም፣ ከኋላ ነው ያለው። ስራውን ነው የሚያስቀድመው። ጥሩ መሆን ብቻ ነው፣ ደግ መሆን ብቻ ነው እና እንዳትሉት ማን የገፋው? ማውራት እኮ አይችልም ወንድ ልጅ ሲከፋው። መልስ አይሰጥም አትበሉት። ለምንድን ነው የማትስቀው? ህመሙን እርሱ ነው የሚያውቀው። ማውራት የማይችለው ውስጡ ህመም ይዟል። ልቡም ጭንቀት አዝሎ ብቻውን ይጓዛል። ልክ እንደ ሰው ማውራት መሳቅ ቢፈልግም ወንድ አይደለም። አልቅሶ አይወጣለት፣ አስመስሎ አይስቅም። ግን ደክሞታል። ቢያለቅስ ወንድ አይደለ። ጀገንበል አግሬሽን ናቹራል የለንም። እኔ ማንንም ሰው የወንድ ልጅ ካራክተር የምንላቸው ነገሮች ወንድ ልጅ ጋር ናቹራል ያሉ ብዬ አላምንም። ማለት ሰርተ ነው የምታመጣው ብዬ አስባለሁ። ምክንያቱም እንደዛ ቢሆን ኖሮ አሁን ሃፍ ኦፍ ዘ ፖፑሌሽን ወንድ ነው እና ሃፍ ኦፍ ዘ ፖፑሌሽን አሰልፈን እዛ ውስጥ ወንዶች ብንመርጥ በጣም ጥቂት ነው የምታገኘው። አንዳንዴ አትሞስፌሩ ራሱ ይረብሻል። አንዳንድ ቦታ ትገባና ወንድ የለም ማለት አሉ፣ ግን ወንድ የለም። ምክንያቱም ዩ ኖ ኢት የሆነ ሰዓት ጽዮን ሆይ ተነሽ ውለታውን አትርሺ፣ ይበቃል የለቅሶ ዘመን እምባሽን አብብሺ። ያንን ክፉ ዘመን በማን ተሻገርሺ? አሁንም ሊረዳሽ ታማኝ ነው ጌታሽ።